ከዚህ በፊት የያእጁጅ እና የመእጁጅን ታሪክ በዚህ ቻናል ላይ ተሰርቶ ነበር። አሁን ደግሞ ከያእጁጅ እና መእጁጅ ታሪክ ጋር ተያያዥነት ስለነበረው አንድ ሰው ታሪክ የምንመለከት ይሆናል። ይህ የምንመለከተው ሰው ዓለምን ገዝተዋል ከሚባሉት አራቱ ንጉሶች ውስጥ አንዱ የሆነው ነው። በተለያዩ ሃይማኖቶችም ላይ ስለሱ ሁኔታ ተገልጾ እናገኛለን። የዚህ ሰው ታሪክ ምን ይመስላል የሚለውንም ነገር እንመለከታለን። ዙልቀርነይን ምድርን በሙሉ የገዙት አራት ሰዎች ናቸው። እነርሱም ሁለቱ አማኝ ሲሆኑ ሁለቱ ከሃዲዎች ናቸው። አማኝ የተባሉት ነቢዩላህ ሱለይማንና ዙልቀርነይን ናቸው። ከሃዲ የተባሉት ደግሞ ነምሩድና ቡኽተነስር ናቸው የሚባል ነገር አለ። ይህ የምንመለከተው ሰው ዙልቀርነይን ይባላል። የዚህ ሰው ታሪክ በግልጽ በሆነ መልኩ ከነስሙ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ በተወረደው ቁርአን ላይ ሰፍሮ እናገኘዋለን። በሌሎችም ሃይማኖቶች ላይ እንደዚሁ ስለዚህ ሰው የተባለ ነገር አለ። በዚህ ቪዲዮ ውስጥ የምንመለከትም ይሆናል። አሁን ግን በእስልምና ሃይማኖት ውስጥ ስለ ዙልቀርነይን የተባለውን ታሪክ እንመልከት። በተከበረው የአላህ ቃል በሆነው ቁርአን ውስጥ በሱረቱል ካህፍ ከ83ኛው አንቀጽ ይዞ እስከ 95ኛው አንቀጽ ድረስ በአማረ መልኩ ተገልጾ ይገኛል። በሱረቱል ካህፍ ውስጥ ያለውን ታሪክ ከመመልከታችን በፊት በምን ምክንያት እነዚህ አንቀጾች በተከበረው መልእክተኛ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ እንደወረዱ አብዛኛው የተፍሲር ምሁራንና የእስላም ሊቃውንት እንዳሰፈሩት አድርገን እንመለከታለን። እነዚህ አንቀጾች የተወረዱበት ምክንያታቸው በነቢዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩት የመካ ከሃዲዎች ነቢዩ ሙሐመድን ዐለይሂ ሰላቱ ወሰላም መከራከርን ምንም እንደማይችል ደካማ እንደሆነ ማሳየትን እንፈልጋለን በማለት ከነርሱ የሆኑ ልዑኮች ወደ አይሁድ ሊቃውንቶች ወደ የስሪብ ወይንም ወደ መዲና ከተማ ላኩ። የመካ ከሃዲዎች ሰዎችንም መዲና ወዳሉት አይሁዶች የላኩበት ምክንያታቸው እነርሱ የመጽሐፍ ባለቤት ናቸው፣ ያለፉት ህዝቦችን ታሪክ እነሱ ዘንድ አይጠፋም፣ የነቢያትንም ታሪክ ያውቃሉ ብለው ስላሰቡ ነቢዩ ሰለላሁ ዐለይሂ ወሰለም የሚያደናግርላቸውን ዕውቀት እንዲነግሯቸው ፈልገው ነበር የላኳቸው። መዲና ያሉ ይሁዶችም ታዲያ በሉ እንግዲህ ስለ 3 ነገሮች ሂዱና ጠይቁት። የእነዚህን 3 ጥያቄዎች ምላሽ ካወቀ ይህ ሰው እውነተኛም ነው ነቢይም ነው አሏቸው። እነዚህ 3 ነገሮች ታዲያ ምንድናቸው ከተባለ፣ አንደኛ በድሮ ዘመን ስለተጓዙት ስለተሰደዱት ወጣቶች ጉዳይ ጠይቁት፣ ሁኔታቸውስ ምን ነበር በሉት አሉ። ይሁዶች እዚህ ጋር የፈለጉት የአስሐቡል ካህፍን ወይንም የዋሻውን ሰዎች ታሪክ ነበር። ሁለተኛ ደግሞ ዘዋሪ ስለሆነው ሰውዬ ምስራቁንም ምዕራቡንም ስላዳረሰው ሰው ታሪክ ጠይቁ። አይሁዶች በዚህ ጥያቄያቸው ላይ ማንሳትን የፈለጉት የዙልቀርነይንን ታሪክ ነበር። በሶስተኛ ደግሞ ስለ ሩህ ጠይቁት፣ እርሱ ምንድነው ብላችሁም በሉት አሉ። የእነዚህ 3 ጥያቄዎች ምላሽ ታዲያ የአላህ ቃል በሆነው በቁርአን ውስጥ ተገልጾ እናገኘዋለን። በሱረቱል ካህፍ ወይንም የዋሻው ምዕራፍ ተብሎ በሚጠራው ሱራ ላይና በሱረቱል ኢስራ ላይም ምላሾቻቸውን እናገኛለን። አሁን ግን የምንመለከተው ሁለተኛውን ወይንም የዓለምን ምስራቁንም ምዕራቡንም ስላዳረሰው ሰው ይሆናል። የመካ ከሃዲዎች ታዲያ እነዚህን 3 ጥያቄዎችን ነቢዩ ሰለላሁ ዐለይሂ ወሰለም በጠየቁ ጊዜ አላሁ ዐዘ ወጀል በነቢዩ ላይ ባወረደው ቁርአኑ አማካኝነት ምላሹን ሰጣቸው። በቁርአን ውስጥም ስለዚህ ምድርን ስላዳረሰው ሰው ሲናገር በስሙ ጠርቶ ዙልቀርነይን ብሎታል። እንደ ቁርአን ተንታኞች ገለጻ እርሱ ዙልቀርነይን ንጉሥ ነው ያሉ አሉ። አይ ደጋግ ከሆኑ የአላህ ባሪያዎችም ውስጥ አንዱ ነው ያሉ አሉ። አላህ በምድር ላይ አስመችቶለታል፣ አደላድሎለታል። ከነገሩም ሁሉ መዳረሻ መንገድን ሰዎችንም ወደ እምነት አላህን በብቸኝነት ወደ መገዛቱ መንገድ እንዲጠሩ አስመችቶለታል ተብሏል። ቁርአን እንዲህ ብሎ ይለናል፣ ወየስአሉነከ ዐን ዚልቀርነይን ቁል ሰአትሉ ዐለይኩም ሚንሁ ዚክራ። ከዙልቀርነይንም ይጠይቁሃል፣ በእናንተ ላይ ከእርሱ ወሬ አነባለሁ በላቸው። ኢና መከና ለሁ ፊል አርድ ወአተይናሁ ሚን ኩሊ ሸይኢን ሰበባ። እኛ ለእርሱ በምድር አስመቸነው ከነገሩም ሁሉ መዳረሻ መንገድን ሰጠነው። ሰደቀላሁል ዐዚም። ሙፈሲሮች መዳረሻ መንገድ ተብሎ በቁርአን ውስጥ የተጠቀሰው ነገር በእርግጥም መንገድ የተባለው ነገር ይህች ናት ብለው በግልጽ ያስቀመጡት ነገር የለም። መንገድ ተብላ የተጠቀሰችው ነገር ከሩቅ ሚስጥሮች ውስጥም ናት ብለዋል። ዙልቀርነይን ሰራዊቶቹን ይዞ አገሮችን በቁጥጥሩ ስር ለማድረግ ሰዎችንም በአላህ ወደ ማመን መንገድ ለመጣራት ብዙ ተንቀሳቅሷል። ወደ ፀሐይ መግቢያ ወደ ምዕራቡም የመሬት ክፍል በደረሰ ጊዜ ፀሐይ በጣም ጥልቅ በሆነ ምንጭ በኩል ስትገባ ስትጠልቅ ተመለከታት። እዚያ ስፍራም ህዝቦችን አገኘ። ከነዚህ ሰዎችም ውስጥ ታዲያ መልካም የሆኑ ሰዎች ነበሩ፣ መጥፎ የሆኑ ሰዎችም በውስጣቸው ነበሩ።
በዚህ ጊዜ ታዲያ ከአላህ ዘንድ ወደ ዙልቀርነይን በእነዚህ ሰዎች መካከል ፍረድ የሚል ራእይ ተወረደበት። ዙልቀርነይንም በትክክሉ በፍትሁ በእነዚህ ህዝቦች መካከል እንዲህ በማለት ፈረደ። በዳይ ጨቋኝ የሆነ ሰው በዱንያ ይቀጣል፣ አላህም በአኸራ እንደ ሥራው ይተሳሰበዋል። ያመነ ሰውን ደግሞ አላህ በዱንያ ያከብረዋል፣ በአኸራም በሠራው ሥራ ምክንያት በመልካሙ ይመነደዋል በማለት ፈረደ። ከዚያም ዙልቀርነይን ጉዞውን ቀጠለና ወደ ፀሐይ መውጫ በኩል ወደ ምስራቁ ደረሰ። እዚያም ስፍራ ህዝቦችን አገኘ። እነዚህ ያገኛቸው ህዝቦች ታዲያ ከፀሐይ በታች መከለያን የማያደርጉ ህዝቦች ነበሩ። ይህ መከለያ የተባለው ነገር በሁለት ትርጉሞች ይታያል። የመጀመሪያው ትርጉም እነዚህ ሰዎች ልብስን አይለብሱም ነበር፣ ማለትም ከፀሐይ የሚሰትራቸውን ልብስ አይለብሱም። ሁለተኛው ትርጓሜው ደግሞ እነዚህ ሰዎች እነሱ ዘንድ የሚጠለሉበት ቤት አልነበራቸውም። ይህም ማለት ከፀሐይ ሙቀት የሚከላከልላቸው ቤት አልነበራቸውም ማለት ነው። ታሪኩን እንቀጥለውና ቁርአን እንደሚነግረን አሁንም ዙልቀርነይን ጉዞውን ቀጠለና በሁለት ተራሮች መካከል ወዳለ ስፍራ ደግሞ ደረሰ። ሰዎቹም የሚነጋገሩበትን ቋንቋ ሊረዱላቸው፣ እነርሱም የሌሎችን ሰዎች ቋንቋ የማይረዱ ወደሆኑ ሰዎች ነበር ዙልቀርነይን በዚህኛው ጉዞ ላይ የደረሰው። እነዚህ ህዝቦች ታዲያ ስለ የእጁጅ እና መእጁጅ ክፋት፣ ማበላሸት፣ ወሰን ማለፍ ለዙልቀርነይን ስሞታቸውን አሰሙ። ዙልቀርነይንንም እንዲያግዛቸው ጠየቁት። እነርሱም በዚህ እገዛው ምትክ ይህንን ሲያደርግላቸው ገንዘብን እንሰጣለን አሉት። ይህንን ሁኔታ በየእጁጅ ወመእጁጅ ታሪክ ላይም አውስተነው ነበር። እዚህ ጋር ግን ዙልቀርነይን የደረሰባቸው ሰዎች መግባቢያን ቋንቋን አይችሉም እየተባለ እንዴት ለዙልቀርነይን ስለ የእጁጅ እና መእጁጅ ክፋት ሊያስረዱት ቻሉ የሚል አንድ ጥያቄ ይነሳ። በዚህ ጥያቄ ምላሽ ዙሪያ የቁርአን ሙፈሲሮች የተለያዩ ነገሮችን አስቀምጠዋል። የተወሰኑት የቁርአን ተርጓሚዎች ለዙልቀርነይን የነገሩት በምልክት ነው አሉ። የተወሰኑት ደግሞ በኢልሃም ለዙልቀርነይን ስለ ሁኔታው አላህ አሳወቀው አሉ። ሌሎችም የቁርአን ተርጓሚዎች ደግሞ ዙልቀርነይንን ያናገሩት በአስተርጓሚ አማካኝነት ነው ይሉናል። ወደ ታሪካችን እንመለስ። ዙልቀርነይንም እነዚህ ህዝቦች እንሰጣለን ያሉትን ገንዘብ አልፈልግም አለ። አልፈልግም ያለበት ምክንያቱ አላህ የሰጠው ገንዘብ ጸጋ ብዙ ስለነበር ገንዘባቸው አያስፈልገኝም ማለቱ ነው። ግና ዙልቀርነይን ከነዚህ ሰዎች አንድን እርዳታ ፈልጎ ነበር። እርሱም ከየእጁጅ እና ወመእጁጅ ክፋት ሊታደጋቸው ይችላል ተብሎ የታሰበውን ግንብ ሲገነባ በሰው ኃይል እርዳታ እንዲያደርጉለት ጠየቃቸው። እነርሱም ተስማሙ። በሁለት ተራሮች ጫፍና ጫፍ መካከል የእጁጅ እና መእጁጅ ክፋታቸውን፣ ጥቃታቸውን ሰንዝረው የሚመለሱበት ቦታ አለ። ዙልቀርነይንም ይህንን ክፍተት የበዙ የብረት ቁርጥራጮች አንዱን በአንዱ ላይ በማነባበር በማድረግ ያንን ክፍተት በሙሉ ዘጋው። ከዚያም በእሳት ብረቱ እንዲያያዝ አደረገ። ቀጥሎም የነሐስ ቅላጭ በላዩ ላይ እንዲፈሰስበት አደረገ። አፈሰሱበትም። ከዚያም ያ ግድብ የእጁጅ እና መእጁጅ ሊወጡት ሊሸነቁሩት የማይችሉት ብርቱ ግድብ ሆነ። ይህንን ሁኔታ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ የተወረደው ቁርአን በሱረቱል ካህፍ ላይ በደንብ ነግሮናል። እስኪ የቁርአኑን አንቀጽ ስለ ሁኔታው በደንብ እንዲገባን እንቀጥለው። ዙልቀርነይን ይህንን የጠነከረ የማይቦረቦር ግድብ ካበጀ በኋላ በችሮታዬ በጉልበቴ ሰራሁት ሳይል ይህ ግድብ እንዲህ ሆኖ መሰራቱ ከጌታዬ ችሮታ ነው አለ። ከዚያም ለህዝቦቹ ይህ ግድብ ሁሌም ባለበት ሁኔታ ጸንቶ እንደማይቆይም ነገራቸው። ከአላህ በሆነ ትዕዛዝ ከዕለታት በአንዱ ቀን ይናዳል፣ የእጁጅ ወመእጁጅም ይወጣሉ ብሏቸዋል። የቁርአን ሙፈሲሮች ታዲያ ይህ የሚሆነው የፍርዱ ቀን መምጣቱ በጣም በቀረበ ጊዜ ነው ብለዋል። እንግዲህ እስካሁን ያየነው የዙልቀርነይን ጉዞ የተከበረው የአላህ ቃል የሆነው ቁርአን ባስቀመጠው መልኩ ይህንን ይመስላል። በኢስላም ያለውን ቦታ ይህንን ያህል ካየን በሌሎች ሃይማኖቶችስ እንዴት ይታያል የሚለውን ነገር ደግሞ እንመልከት። በመሲሒዮች ሃይማኖት ግልጽ ተደርጎ ስለ ዙልቀርነይን የመጣ ነገር የለም። በይሁዶች ቀደምት መጽሐፍ ግን ከአንድ ጊዜ በላይ በተለያዩ ቦታዎች ሰፍሮ እናገኘዋለን። በተቀደሰው መጽሐፍ ወይንም በኪታቡል ኡህድ በሚባለው መጽሐፍ ላይ ስሙ ሉቅራናኤል ወይንም ሷሂቡል ቀርነይን ተብሎ ተገልጿል። አንዳንድ የተውራት ተርጓሚዎች ይህ ሰው ታላቁ እስክንድር ሊሆን ይችላል፣ እርሱ ብዙ ጦርነቶችን ያደረገ፣ ብዙ የሆኑ ምሽጎችንም የከፈተ፣ ብዙ ንጉሶችንም የገደለ ሰው ነውና ይላሉ። በቀደምት መጽሐፎች ላይ በመጽሐፈ ዕዝራ፣ በመጽሐፈ ዳንኤል፣ በመጽሐፈ ኢሳይያስም ላይ ቄሮስ ተብሎ ስሙ ሰፍሮ እናገኘዋለን። እርሱም የመጀመሪያው የፋርስ ንጉሥ ተብሏል። እንዲህ የተባለበት ምክንያቱ ብዙ ቦታዎችን በቁጥጥሩ ስር ስላደረገ ነው እንዲህ ተብሎ የተገለጸው ተብሏል። በተውራት ውስጥ ስለዚህ ንጉሥ ባህሪ ሲገለጽ በጀግንነቱ፣ በቻይነቱ፣ በፍትሐዊነቱ፣ በሌሎችም ባህሪዎች ተገልጾ ይገኛል። ቄሮስ በይሁዶች የተለየ ቦታ ይሰጠዋል።
እርሱ ከቡኽተነስር እጅ ነፃ ያወጣን፣ ወደ አገራችንም የመለሰን፣ ኢየሩሳሌምንም እንደ አዲስ የገነባልን ሰው ነው ይሉታል። ይህ እንግዲህ በሌሎች ሃይማኖቶች ዙልቀርነይን ነው ተብሎ የሚታሰበው መገለጫ ነው። ዙልቀርነይን የሚለው ስያሜ ለመሆኑ እንዴት ሊሰጠው ቻለ የሚለውን ነገር ደግሞ እስኪ እንመልከተው። አብዛኛው የቁርአን ተርጓሚዎች ዙልቀርነይን ወይንም የሁለት ቀንድ ባለቤቶች የተባለበት ምክንያቱ ሁለቱንም የፀሐይ መዳረሻ ቀንዶች ጫፍና ጫፎች ስላዳረሰ ነው ይላሉ። ማለትም ምስራቁንና ምዕራቡን ስላዳረሰ ነው ይሉናል። ሐሰን አልበስሪ ረሂመሁላህ ደግሞ ዙልቀርነይን የሁለት ቀንዶች ባለቤት የተባለበት ምክንያቱ በራሱ ላይ ያሉት ሁለት የፀጉር ጉንጉኖች በራሱ ዳርና ዳር ስለሚያደርጋቸው እንደ ቀንድ ተቆጥረው ነው ይላሉ። አንዳንዶች ደግሞ ዙልቀርነይን ራሱ ላይ የሚደፋው ዘውድ እንደ ቀንድ የሆኑ ምልክቶች ስላሉት ነው ይላሉ። ከየመን መሪዎች ውስጥ አንዱ ነው ሊሉበት የቻሉትን ምክንያት ደግሞ ሲናገሩ በወቅቱ በድሮ ዘመን የነበሩ የየመን መሪዎች ሲጠሩ እንደ ንግስና መጠሪያ ከስማቸው በፊት ዙ ወይንም ዚ የሚልን ቅጽል መጠሪያ ስለሚጠቀሙ ነው ይሉናል። ለምሳሌ ዙ ነዋስ አልሂምየሪ፣ አማር ዙ ረያሽ፣ ሌሎችም የየመን ንጉሶች ይህንን መጠሪያ ይጠቀሙት ስለነበር ነው ይሉናል። ትክክለኛው ስሙስ ማን ነው በሚለው ዙሪያ ደግሞ የተለያዩ ነገሮች መጥተዋል። አብዱላህ ኢብኑ አባስ እንዲሁም ከአቡል አሕባር ስሙ ሱዓብ ቢን መራሲድ ነው ይሉናል። ሌሎችም ምሁራን የታሪክም ተራኪዎች የተለያዩ ስሞችን ሰጥተውት እናገኘዋለን። ግና ሁላቸውም እርሱ በየመን ውስጥ ከነበሩት ከሂምየር ንጉሶች ውስጥ አንዱ የነበረ ነው ይላሉ። ለዚህም ሲባል በብዙ ቀደምት የየመን ገጣሚዎች ውስጥ እንደ ኩራት ስለሚቆጥሩት ዝርያውን እያነሱ እርስ በርስ ሲፎካከሩበት እናገኛለን። ዙልቀርነይን ከየመን ንጉሶች ነው የሚለው ነገር ከተወሰኑ የቁርአን ሙፈሲሮች የኢስላም ምሁራን ትችትን ገጥሞታል። ከነዚህም ውስጥ ኢስላምን የሚያስተነትነው አቡል ከላም አዛድ እንዲህ ይላል። ዙልቀርነይን እንደሚባለው ከየመን አረቦች ከሆነ ቁረይሾች እኮ ስለዚህ ነገር እውቀት ሊኖራቸው ይገባ ነበር። እነርሱ ነቢዩን ሰለላሁ ዐለይሂ ወሰለም የማደናገሪያን ጥያቄ ሊጠይቁ ሲፈልጉ የሄዱት ወደ ይሁዶች ነበር። ካወቁት ታዲያ ለምን ወደ ይሁዶች ዘንድ መሄዱ አስፈለጋቸው በማለት ጠንከር ያለን ጥያቄን ያነሳል። በተውራት አሁን በቅርብ እንዳወሳነው ዙልቀርነይን ታላቁ እስክንድር ሊሆን ይችላል የሚልም መላምት ተሰጥቷል። ግና ዙልቀርነይን ታላቁ እስክንድር ሊሆን ይችላል የሚለው መላምት ከኢስላም ሊቃውንቶች በሁለት ምክንያት ተቀባይነት ሳያገኝ ቀርቷል። የመጀመሪያው እስክንድር ጣዖትን አምላኪ ነበር፣ አላህንም በብቸኝነት የሚገዛ ሰው አልነበረም። ይህ ደግሞ በቁርአን ከተጠቀሰው ዙልቀርነይን ጋር ይለያያል አሉ። ሁለተኛው ደግሞ በየትኛውም የታሪክ መጽሐፍ ላይ እስክንድር ግንብን ገነባ የሚባል ነገር አልመጣም፣ አልተወሰደም ይሉናል። ይህም እንግዲህ ዙልቀርነይን እስክንድር እንዳልሆነ ያሳይልናል ይላሉ። እስኪ ደግሞ ዙልቀርነይን ታላቁ ቄሮስ ነው ወይ የሚለውን ነገር እንመልከት። ቄሮስ ፈራጅ ፍትሐዊ የሆነው ጠንካራው መሪ እንደሆነ ንግስናውን ምስራቁንም ምዕራቡንም እንደሚያዳርስ አሁን በቅርብ ተመልክተናል። አሁንም የኢስላሙ አስተንታኝ አቡል ከላም አዛድ በዚህ ጉዳይ ላይ ዙልቀርነይን ወይንስ ታላቁ ቄሮስ በሚለው ኪታቡ ላይ እንዲህ ይለናል። እርሱም በዚህ ጉዳይ ላይ ሲናገር የተውራትን ትርጉምና ቀደምት መጽሐፎችን ዋቢ አድርጎ ነው የተናገረው። ይህንን ቄሮስ ዙልቀርነይን ነው ወይ በሚለው ነገር ላይ አቢል ከላም እንዲህ ብሏል። በኢራን ላይ በሰው ቅርጽ ተበጅቶ የተቀረጸ ምስል ይህንን ያሳየናል። በዚህ ምስል ቅርጽ ላይ ቄሮስ ተቀርጾ እናገኘዋለን። በጎን ጎኑ ደግሞ ሁለት ክንፎች ይታያሉ። በራሱ ላይ እንደ በሬ ቀንድ ያለ ነገር ተቀርጾበትም እናገኛለን ይለናል። በዚህና በሌሎች ምክንያቶችም ቄሮስ ዙልቀርነይን ሳይሆን አይቀርም ብሏል። ይህም አመለካከት ግን ሌላ ተቃውሞ ገጥሞታል። ቄሮስ አላህን በብቸኝነት ከሚገዙ ሰዎች ውስጥ ነው የሚል ማስረጃ አልተገኘምና ቄሮስ ዙልቀርነይን ላይሆን ይችላል ተብሏል። ቪዲዮአችንን ከማብቃታችን በፊት አንድ ማውሳት ያለብን ነገርም ሳይኖር አይቀርም። እርሱም አንዳንድ ሰዎች ዙልቀርነይንንና ታላቁን የቻይናን ግንብ የሚያገናኙት ነገር አለ። ይህ ፈጽሞ የማይገናኝ ነገር ነው። ምክንያቱም ታላቁ የቻይና ግንብ ከሁለት ተራሮች ጋር የሚገናኝበት ነገር የለምና። የቻይናን ግንብ ሁኔታ ያጠኑ ሰዎች ደግሞ እንዳሉት ይህ ግንብ ሲሰራ ብረትና ነሐስ የሚባል ነገርም አልተቀላቀለበትም ብለዋል። እስካሁን ካየናቸው ታሪኮች ስንመለከት ዙልቀርነይን ማን ነው በሚለው ጉዳይ ላይ ብዙ የሆኑ አከራካሪ ነገሮች እንዳሉ ተመልክተናል። የዚህ ሚስጥርም ቋጠሮ እስካሁን ድረስ አልተፈታም። እንዴትስ ሞተ? ቀብሩስ የት ነው ያለው? በሚለው ጉዳይ ላይ በጥንት መጽሐፎች ይሁን በቅዱስ ቁርአን ውስጥ ይሄ ነው ተብሎ እንዲህ ነው የሞተው ተብሎ የሰፈረ ነገር የለም። ቀብሩም የት እንደሆነ አይታወቅም። ዙልቀርነይን ያማረ የሆነ ታሪክ የነበረው ሰው ነው። ስለ እርሱ ጉዳይ ሃይማኖቶች የገለጹት ነገር አለ። አሳሾችም ስለ እሱ ጉዳይ ይፈትሻሉ፣ የታሪክ ምሁራንም ይተርካሉ። ዙልቀርነይን ማን እንደሆነ፣ እንዴት እንደሞተ፣ ቀብሩስ የት እንዳለ የሚያውቀው አላሁ ሱብሓነሁ ወተዓላ ብቻ ነው። وهذا والله تعالى أعلى وأعلم
ወቢላሂ ተውፊቅ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።